ስለዚህ ቢዝነስ ጥቂት መሰረታዊ ነገሮችን ላንሳደ የሚያስፈልጉ ነገሮችን አንድ ዶሮ ለመስራት የሚያስፈልጉ ነገሮች አሉ። ዶሮ ራሱ አለ፣ ሽንኩርት አለ፣ ቅመማ ቅመም አለ፣ ዘይት አለ፣ ቅቤ አለ፣ በርበሬ አለ፣ የሰው ጉልበት አለ፣ መብራት አለ፣ እንቁላል አለ። ታዲያ እነዚህ 12 እንቁላል ጨምሬልህ ከነ ዶሮ ወጪ በአጠቃላይ ሽንኩርቱን ቅቤውን ጨምሬልህ ይሄን አጣጥሞ ቆንጆ አድርጎ ለመስራት አሁን የሚያስወጣ ወጪ አሁን ባለው ነው መልክ። ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ቤተሰቦች፣ በያላችሁበት ክፍለ ዓለም ብዙ ሰላም ሊሆንላችሁ እመኛለሁ። ወጣት ዮሴፍ ብርሃኑ ነኝ፣ በሙያዬ ነጋዴና የቢዝነስ አማካሪ። የተወደዳችሁ ውድ ጊዜያችሁን ሰውታችሁ የምትከታተሉ ይህን ቪዲዮ ስትጀምሩ ለሌሎች እንዲደርስ ላይክ አድርጋችሁ ጀምሩ። ለዩቲዩብ ቻናሌ አዲስ ከሆናችሁ በየቀኑ አስተማሪና አዝናኝ ፕሮግራሞች እንዲደርሷችሁ ሰብስክራይብ ማድረግና የደውል ምልክቱን መጫን እንዳትረሱ። አብራችሁን ቆዩ። ያው ፍፄ እንዴት ነህ? ሰላም ነው? ሰላም ነኝ ያለው ማማ ነው። ደህና ይመስገነው። ተመልሰን መተናል በሌላ ፕሮግራም በአዋጭ በሆነ ቢዝነስ። ዛሬ ስንተኛችን ነው? ኦልሞስት ወደ 16ኛችን ነው እና 16ኛ የቢዝነስ አይዲያችን እያወራ ነው። እንገፋዋለን፣ እየተገፋ ነው። እንግዲህ ቀን ይሄዳል፣ ሳምንት ይሄዳል፣ ወር ይሄዳል። እኛ ራሱ እዚህ እንዳንሸመግል መቶ ሳንደርስ አንተ ወልደሃል፣ እኔ ምን አለኝ? በዚህ አጋጣሚ ትልና ይቅርብን። ዛሬ የምናወራው ስለ ዶሮ ወጥ ቢዝነስ ነው። ዶሮ ወጥ ቢዝነስ እንግዲህ አይዶን አላውቅም፣ ኢትዮጵያ ውስጥ ጥቂት ነው ያየሁት፣ ግን ይመስለኛል በአውሮፓ ወይ በአሜሪካ በተለይ ፌመስ ነው። የኢትዮጵያ ዶሮ ወጥ እየተባለ ይሸጣል። ዶሮ ወጡን ብቻውን ማለት ነው። እና እንዴት ነው ከዚህ ጋር ተያይዞ ካናዳ ዶሮ ወጥ ነበር? ዶሮ ወጥ ባህል ቤቶች አሉ። የአበሻ እኔ የነበርኩበት ከተማ 2 ናቸው። አንደኛው 3ኛው ተዘግቷ 2 ነበሩ። 2ቱ ጋር ዶሮ ወጥ ሄደህ ትበላለህ። ሌላ ወጦች አሉ ወይ ዶሮ ወጥ ብቻ ነው እንዴ? ኖ ሁሉም የአበሻ ምግብ አለ። ዶሮ ወጥ ግን ተወዳጅ ነው፣ በጣም ይፈልጋል። ዶሮ ወጥ ያው መቃጠሉ ሲያምራቸው እነሱ ይበላሉ። አስባል ፈረንጅ ሲበላ እንጀራው ፊቱ ይቀላል፣ አይኑን ባምባ ይለዋል። አይዞ ጥለዋል። አይዞ ገለቴ በርበሬ የገባበት ምግብ አይሆንም። አዎ በርበሬ አያውቁ ህንዶች ያውቃሉ አሉ ሀገሮች። ሜክሲኮን በጣም ያውቃሉ። በጣም የእነሱ በርበሬ የሜክሲኮ በልቼዋለሁ እና ራሴን ልረሳ ትንሽ ነበር። የእነሱ ዳጣም የሚባል ዳጣው እኮ ነው፣ ወጥ ላይ አይደለም። እነሱ እኮ የወጥ ነገር ነው ምልክ አይደለም እንጂማ ስንቱንማ ሲያውቁታል። ቺሉ ተብሎ ቃሪያ ራሱ አላቸው አላቸው፣ ግን አቃጣይ አይደለማ። የሌሎቹ የሜክሲኮ የምናምን ነው ያለው እና አይችሉትም ሌሎቹ ህዝቦች ያንን ፍሌቨር ቴስቱን አይችሉትም። ጠንካራ ይለባቸዋል። የሚገርም ነው፣ ግን በጣም እንትን አለ ማለት ነው። ያን ያህል ተፈላጊነት አለው። አሪፍ ነው። ኢትዮጵያ ውስጥ አሁን ምን እየተለመደ ነው መሰለህ? ስፔሲፊክ የሆነ ነገር ስትሰራ ቆንጆ ነው ይባላል። ባለፈው አንስቼ እላለሁ ክትፎ ቤት ብቻ የሚሰራ ሌላ ምግብ ከመስራት አቅቶ ካደለ፣ ግን ክትፎ ቤት ስትሰራ ተፈላጊነቱ እየጨመረ ይመጣል። አንተ ማትራፊ ትሆናለህ። ልክ እንደዚሁ አሁን እየተጀመረ ያለ ቢዝነስ ነው። ጥቂት ቦታዎች አይቻሉ። አዲስ አበባ 1-2 ቦታዎች ዶሮ ብቻ ነው የሚሸጡት እና በቃ ልነግርህ አልችልም። ዶሮዋቸው ደግሞ እንዴት እንደሚጣፍጥ በቃ። እና ሙሉ ዶሮ ግን በጣም ውድ ነው። 2000 ብር ነው የሚሸጠው ዶሮ ማለት ነው። ሙሉ ዶሮ ተብሎ የሚመጣለ በአንድ እንትን የሚቀርብ ነው ማለት ነው። እባካችሁ ይሄንን በጾም ጊዜ አትስሙ እባካችሁ። ከባድ ምን ልል ነው? 2000 ብር ሲሸጥ በጣም አትራፊ ነው፣ አዋጭ ነው። መረቁን ነው የሚጨምሩልክ ሞር እንጂ ከዛ ውጪ ሌሎቹ አይጨምሩልም። እንቁላል 12 ይጨመርላል። 12 እንቁላል አለው። 12ቱን ብልት ይቀርብላል። ፉል ዶሮ ማለት ነው። 2000 ብር ነው እና በጣም ምርጥ ነው። ግን እነሱ ከምን ይጠቀማሉ ብዬ ሳስብ መረቅ ይጠቀማሉ ምናምን ሌላም ሊጠቀሙ ይችላሉ። እና በምን ያህል ደረጃ ቢያተርፍ ነው ደግሞ ብዬ ጥያቄ ሆነብኝ። እና በዚህ የቢዝነስ አይዲያዎችን ስሰራ የሆኑ ካየኋቸው ነገሮች እየተነሳው ነው። የሆኑ ከቀመስኳቸው ከበላዋቸው ወይም ደግሞ ከተጠቀምኳቸው ካገኘኋቸው አገልግሎቶች ነው የምነግርህ አሁን ይሄን። እና ሪል ነው የምነግርህ። ዶሮ ሀፍ ዶሮ ስትል ይቀርብላል። 1000 ብር ነው የሚቀርብላል። እጅግ በጣም ምርጥ የሚባል ነው። 6 ብልት ይቀርብላል። 6 እንቁላል አለው። ከዛ መረቁ ሙሉ እንደተሟላ 6 ያበላል። ቆዳው ይቆጠራል ማለት ነው። ምንም ቆዳው ይገባል። ምን ባይዘ የሚያስከሩት ነገር የለም። በጣም ጽድት አድርገው ነው የሚሰሩት፣ ምርጥ አድርገው የሚሰሩትና ይሄ ቢዝነስ ለምን አይስፋፋም ብዬ አሰብኩ።
ቢስፋፋ በጣም አዋጭ የሚሆን ቢዝነስ ነው። ሁለተኛ ደግሞ የሚሰራበት ሜትር ቢቀየር ቢዘምን ወይ ደግሞ አዲሽናል ነገር አድ ብታደርግበት እንዲሁ ዝም ብሎ የሆነ ቢዝነስ እንዳየቀው ብቻ ኮፒ ባታደርገው ጥሩ ነው። የሆነ ነገር አድ ብታደርግበት ቫልዩ አድ ብታደርግበት ይመከራል። ስለዚህ እዚህ ቢዝነስ ላይ ምን አይነት ነገሮች ቫልዩ አድ ብናደርግ ቆንጆ ነው የሚለውን ሀሳብ እናነሳለን። ታዲያ አንተ ከዚህ ቢዝነስ ጋር ተያይዞ ይሄ ቢዝነስ ምናልባት ስታርታፕ ቢደረግ ቢጀመር ምናልባት አትራፊ ሊሆን ይችላል ብለህ ታስባለህ? በጣም ቲፒካል ነው ስራው። በጣም ስፔሻላይዜሽን ነው ልንለው እንችላለን። ኦልሞስት ስፔሻላይዝ ሳታደርግ አገባበት። በቃ እዛ ላይ ሽታ በጣም ክህሎት ይጠይቃል። ቅምሻ በጣም ይፈልጋል። ከለር በጣም ይፈልጋል። ከለሩን ለማምጣት በርበሬ በማብዛት አይሆንም። ስለዚህ የራሱ ቴክኒክ አለው። እኚህ ነገሮች በጣም ወሳኝ ናቸው። ተሰጥኦ ስለዚህ ይፈልጋል ማለት ነው። ግን ይህ ቢዝነስ በጣም ክፍተት ያለው አይመስልህም? እንዲህ ዝም ብለህ ታስበው። አሁን ሐዋሳ ውስጥ አንተ ዶሮ ልብላ ብትል የት ትሄዳለህ? የግድ ሆቴል ልትሄድ ነው። ሆቴሎች ራሱ ኢንኬዝ ነው የሚሰሩልህ። አንተ ስትመጣ ነው የሚሰሩልህ እንጂ ፐርፐዚ ፕላናቸው ውስጥ የለም አብዛኞቹ ሆቴሎች ማለት ነው። ስለዚህ ኢንተርናሽናል ሆቴል ፈልገህ ጥቂቶቹ ጋር ልትበላ የምትችለው። ስለዚህ ዶሮ ሚስቴ አማረኝ ብትልህ ኢንኬዝ ኬት ልታመጣ ነው? አሰርተህ ምናምን ልታመጣ ማለት ነው። በጣም ከባድ ሊሆንብህ ነው። ያ ብቻ አይደለም። ዶሮ ቢያምርቅ አንድ ሰው እንግዳ ከተማ ስትጋብዝ ሲመጣልህ ሁሌ በርገር ሁሌ ፒዛ ልትጋብዝ ነው? ዶሮ የምትጋብዝበት ቤት አያስፈልግም? ዶሮ የበዓል ዕለት ብቻ ነው የምትበላው? አሁን እኮ እየቀረ ነው። የበዓል ዕለት ብቻ አይደለም የምትበላው፣ ኖርማል የምትበላው ምግብ መሆን አለበት አይደለ? ዶሮን በጣም እንትን ማድረግ የለብን ማራቅ የለብንም። ስለዚህ ይህን ስታስበው ከልፋት ጋር ተያይዞ በጣም አስቸጋሪ ነው። ቤት እንደ ልብ ልትበላ አትችልም፣ ምክንያቱም ልፋት አለው። ሽንኩርቱን አድቅቆ መክተፍ፣ ከዛ ከተከተፈ በኋላ ሽንኩርቱን መቁላላት ብቻ አይደለም፣ ዶሮውን መበለት አለ፣ ማረድ አለ። እነዚህ ሁሉ ፕሮሰሶች ታስባቸው አሰልቺ እንደሆነ ታውቃለህ። ታዲያ ይህንን ስታስበው ሊያቀርብል የሚችል አንድ የዶሮ አቅራቢ ድርጅት ያስፈልጋል። አሁን ላይ የተለመደው ምንድን ነው መሰለህ? አውሮፓም የተለመደው እንትኑን ያቀርቡልሃል፣ በልተውልህ አሮስተውን ያቀርቡልሃል። ነገር ግን ወጡ የለም። አሁን ጥቂት ፓክድ የሚያደርገዋሉ። አይተህ ከሆነ ኢትዮጵያን ኤርላይንስ ግቢ ውስጥ ይመስለኛል የተሰራ አይቼ ገረመኝ። ፓክድ አድርጋ ትሸጣለች አንዲት ሴትዮ። ወጡን ማለት ነው። ወጡ ይሸጣል እና ተበልቶ ምን ብሎ ወጡ ከነምን ይሸጣል። እና ስንት ወር ይቆያል ስላት 1 ወር ይቆያል አለች። ዲፕ ፍሪዝ ውስጥ አድርጋ ከዛ አንተ አሙቀህ ነው የምትሸጠው እና እንደዛ ይሰራል። እና የእሷን አየውና ይሄ ደግሞ አሁን የእሷ ቫሊዩ አድርጋ በጣም ምርጥ አድርጋ ነው የሰራችው። እኛ እኮ የእሷ ደረጃ ራሱ አንድረስ እኮ እንደዛ ደረጃ ራሱ አንድረስ። ኖርማል ዶሮ ብትሰራበት ቤት በቀን ውስጥ አሁን ለምሳሌ አንድ ዶሮ ብትሰራ በአንድ ዶሮ ምን ያህል ያተርፋሉ ብለህ አውጥተህ ኮስት ሚኒማይዝ አድርገህ ዋጋን አንተ ተምነህ ቆንጆ ዋጋ ከቀረብክ የምሬ ነው የምልህ ሰው ሽሮ ከሚበላ ዶሮ የሚበላ አይመስልህም? የ100 ብርና የ200 ብር ልዩነት ካለው በማባላት ደረጃም እኮ በደንብ ነው የሚያባለው። በጣም ላዩ ዳቦውን እንጀራውን እያለ በደንብም ስለሚያቃጥል ቅባቱም ብዙ ስለሆነ በደንብ ነው የሚያባላው። እና እኔ አንድ ምግብ ለሁለት እንብላ ከተባለ ብዙ ጊዜ ዶሮ ነክ ነገር ሳዝ ደስ ይለኛል። ይበቃል፣ በጣም ያባላል በደንብ። ስለዚህ ክፍተት አለ። እንደ ሌሎቹ ቢዝነስ ሳይሆን እንደው ከነሱ ባለፈ ክፍተት አለ። ገና አልተበላበትም፣ ብዙ ሰው አልጀመረውም የምንለው ቢዝነስ ነው። ስለዚህ ቢዝነስ ጥቂት መሰረታዊ ነገሮችን ላንሳ። የሚያስፈልጉ ነገሮችን አንድ ዶሮ ለመስራት የሚያስፈልጉ ነገሮች አሉ። ዶሮ ራሱ አለ፣ ሽንኩርት አለ፣ ቅመማ ቅመም አለ፣ ዘይት አለ፣ ቅቤ አለ፣ በርበሬ አለ፣ የሰው ጉልበት አለ፣ መብራት አለ፣ እንቁላል አለ። ታዲያ እነዚህ 12 እንቁላል ጨምሬልህ ከነ ዶሮ ወጪ በአጠቃላይ ሽንኩርቱን ቅቤውን ጨምሬልህ ይሄን አጣጥሞ ቆንጆ አድርጎ ለመስራት አሁን የሚያስወጣ ወጪ አሁን ባለው ነው ምልክ 1500 ብር ድረስ ይፈጅብሃል። ዶሮ ባይዜ የበዓል ዕለት ነው የሚወደደው እንጂ ከበዓል ውጪ ዶሮ ርካሽ ነው። ይሄ ሀቅ ነው፣ የታወቀ ነገር ነው። ዶሮ በቅርቡ የዛሬ 2 ወር አካባቢ ይመስለኛል ጾም ከመያዙ እንደው 1 ወር በፊት ቀደም ብሎ ነው እና ኖርማል ስንገባ 500 ብር ግብዴ ዶሮ ስጠን እና ደነገጠን። 1500 ምናምን እኮ ነው የገና ዕለት እኮ ሲሸጥ የነበረው እኮ እና በዚህ ያህል ደረጃ ዶሮ ይቀንሳል ምናምን። ይሄን አንደኛ ታሳቢ ማድረግ አለብን። ሁለተኛ የግድ ገበያ ሄደን መግዛት አይጠበቅብንም። አቅራቢዎች ይኖራሉ፣ እነዚህን ብናነጋግራቸው ሊቀንስ ይችላል። ሽንኩርትም ልክ እንደዚሁ ነው። የበዓል ዕለት ሊወደድ ይችላል። ከዛ ውጭ ያላቸው ነገሮች ግን ይቀንሳል። ከአቅራቢ ደግሞ ሞር ብናገኝ ቆንጆ ነው። ቅመማ ቅመሞች፣ ቅቤዎች፣ ዘይቶች እንደዚሁ ከአቅራቢ ብናገኝ አሪፍ ነው። ከዛ ውጭ አቀማመ አሰራርክ ነው እንጂ
ዋጋው ፕራይሱ ማክሲመም 1500 ድረስ ነው የሚወጣው። ከዛም አውርደህ ልሰራ ትችላለህ አንተ። ታዲያ ይሄን ወደ ገበያ ስታስገባ ሸጠዋለሁ ብለህ ስታስብ ኦልሞስት 500 ብር ብታተርፍ በሙሉ ዶሮ ብትሰራ 2000 ብር ቅድም ባልኩ ዋጋ እንሄዳልኩ። እኔ በበላሁት ነው ምልክ የዛሬ 3 ወር አካባቢ አዲስ አበባ በበላሁት ነው ያው ምነግርህ። አሁን ላይ ስንት እንደሚገባ አላውቅም፣ ጨምሮ ሊሆን ይችላል እና ልትጨምር ትችላለህ። ግን ሙሉ ንስራ ቢባል በአንድ ዶሮ 500 ብር ታተርፍበታለህ ማለት ነው። በሀፍ ዶሮ 250 ብር ታተርፍበታለህ ማለት ነው። ስለዚህ በዚህ ደረጃ ትርፍ ያለው ነው ማለት ነው። ሩባን ብታደርግ ሩቡ ባይዜ 3 ሰው ያባላል፣ ሀፉ 6 ሰው ያባላል፣ ሙሉ ደግሞ 12 ሰው ያባላል። ታዲያ ሰው በግሩፕ መብላት ሲፈልግ እንዲሁም ደግሞ የባህል ቤት ምግብ ቤቶች ገብቶ ሰው ክትፎ ብቻ አይደለም የሚበላው፣ ዶሮ የሚባል የባህል ምግብ ቤት እንዳለ ያውቃል። ዶሮ አንዱ የባህላችን ምግብ እንደሆነ መታወቅ አለበት። በጣም ጣፋጭ ምግብ ነው፣ በጣም ተወዳጅ ምግብ ነው። በባህል ብቻ ለምን ትበላዋለህ? ስለዚህ ሲያምርህ ሄደህ የምትበላው ምግብ ተመራጭ ምግብ ማድረግ ትችላለህ አንተ ማለት ነው። ስለዚህ የትን ቦታ እንስራ ሲባል ብዙ ጊዜ የሚመከረው ምግብ ቤት ባይዜ ምን አይነት ቦታ ነው መሰለህ? ባንከሮች የሚበዙበት ቦታ ቢሆን ይመከራል። እንደዚህ አይነት ምግቦች ማለት ነው። እንደዚህ አይነት ምግቦች ባይዜ ምንድነው መሰለህ እንትናቸው የደሞዝ አቅማቸው የመግዛት አቅማቸው ከፍ ያሉ ሰዎች ናቸው የሚመገቡልክ። ክትፎ ለምሳሌ መናሪያ አካባቢ ላይ ስለከፈትክ አይበላልም። መናሪያ አካባቢ ያለ ሰው የገንዘብ መጠኑ አቅሙ ከፍ ያነሰ የመግዛት አቅሙ በጣም የወረደ ነው። ስለዚህ ከፍ ወዳለ ቦታ ነው እንደዚህ አይነት ነገሮችን ከፍ አድርገህ መሄድ ያለብህ። ስለዚህ ቦሌ አካባቢ ብከፍት ቆንጆ ነው። እንዲሁም ባለፈ ደግሞ የተለያዩ ባንኮች የሚበዙበት ምሳቸውን ሲወጡ ቢበሉበት ከስተመር የምታገኝባቸው ቦታዎች አሉ። ሰሌክት አድርገህ ሪሰርች አድርገህ ብትሰራ ይመከራል። ቢዝነሱን ለመጀመር የሚያስፈልጉ የተለያዩ ወጪዎች ይኖራሉ። ቅድም የነገርኩህ ከዶሮ ወጪ ውጪ ቤት ኪራይ ያስፈልጋል። ከዛ ጠረጴዛና ወንበር ያስፈልጋል። የምትከራየው ቤት ሚኒመም 100 ካሬ መሆን አለበት። በጣም ወረደ ከተባለ በትንሹ ጀምራሉ ራሱ ካር ከ50 ካሬ ማነስ የለብህም። ጽድት አድርገህ ቆንጆ ለመክፈት። ከዛ ኢንቴሪየር ዲዛይን አለ። ከዛም ባለፈ ደግሞ ኪችን ካቢኔት አለ። ኪችን ካቢኔቱን በጣም ምርጥ አድርገህ ማሰራት ይኖርብሃል። እሱን ከጨረስክ በኋላ ደግሞ ጥቃቅን ወጪዎች አሉ። ጥቃቅን ወጪዎች ስልክ የተለያዩ የምታሟላቸው ወጪዎች እንደ ድስት ያሉ፣ እንደ ማንኪያ ያሉ፣ እንደ ተለያዩ ማማሰያ ያሉ ቅመማ ቅመሞች፣ ዘይቶች፣ ቅቤ፣ ሽንኩርት እነዚህ በአጠቃላይ ይወጣሉ። እነዚህ ወጪዎች በአጠቃላይ ስደምራቸው ይህንን ቢዝነስ ለመጀመር ምን ያህል ያስፈልጋል ብዬ ሳስብ ለቅመማ ቅመሞቹና ለድስት፣ ለጎመን፣ ለተለያዩ ነገሮች የምታወጣቸው ነገሮች እስከ 100 ሺህ ብር ድረስ ያስወጣዋል። የቤት ኪራይ በካሬ 200 ብር ብትከራይ ወይም ደግሞ ኖርማል ዝም ብሎ አንድ ቦታ ውሰድ ቢባል እስከ 10 ሺህ ብር ድረስ ሊያከራይ ይችላል 50 ካሬ ከሆነ ማለት ነው። ሌላው ጠረጴዛና ወንበር እስከ 50 ሺህ ብር ይፈጅባል። በአጠቃላይ ይህን ቢዝነስ ለመጀመር እስከ 200 ሺህ ብር ድረስ ያስፈልጋል። ይሄ ቢዝነስ እጅግ በጣም ወሳኝ ቢዝነስ ነው፣ ምንም ጥርጥር የለውም። በዚህ ቢዝነስ ላይ ቢውልድ ለማድረግ ምን አይነት ነገሮችን ቢጠቀሙ ትላለህ? ያው ቢቻል ይሄን ቢዝነስ ሲሰሩ ቀደም እንዳነሳ ነው ስጦታቸውና ዝንባሌያቸው የባለቤቶቹ ወሳኝ ነው። በተቀጣሪ ብቻ ይሄንን ጥራትና ይሄንን ጣዕም ማስጠበቅ አይቻልም። ምክንያቱም ተቀጣሪ በተቀያየረ ቁጥር ጣዕም ሊቀያየር። ስለዚህ ባለቤቶቹ የራሳቸውን ብራንድ ይዘው ለመቆየት አቀነባበሩን፣ አሰራሩን፣ ሂደቱን ራሳቸው ተሰጠውና ክህሎቱ ያላቸው ቢሆን ይመረጣል። ከዛ በተጨማሪ ደግሞ ቅመሞቹን የተለያየ ነገሩን የመጨመር መጠን ብቻ ሳይሆን ከሚቀመምበት አካልም ጋር ግንኙነት ቢኖራቸው ይመረጣል ብዬ አስባለሁ። ምክንያቱም የሚያመጡት ቅመም በተለያየ ቁጥር እዚህ ጋር የሚሰራው የምግቡ ጣዕምም ለውጥ ያመጣል። ስለዚህ ግብአቶቻቸው ላይ ጥንቃቄ ማድረግ ይኖርባቸዋል። የቅቤው ሊሆን ይችላል፣ የቅመማ ቅመሞቹ የትኛውም መከለሻው ብለው የትኛውም አይነት የሚሰራበት ያኛውንም አቀነባበር ላይ መግባት አለበት እጃቸው። ከዛ ጀምሮ ቢሆን ወይንም በቋሚነት በተመሳሳይ መልኩ የሚያቀርብላቸው አካል መሆን ይኖርበታል። ለፕራይስም እንዲያመች ለፕራይስም ጥራቱንም ጣዕሙንም ፍሌቨሩንም ሽታውንም እንዳይቀያየርባቸው እንዳይለወጥባቸው ደንበኛን ባስለመዱት ይዘውት እንዲሄዱ ማለት ነው እና ባላወቁት ሰዓት ችግርም እንዳይፈጠርባቸው ጥሩ ነገር ሰርተን አቀረብን ብለው የሚያስደነግጥ ጣዕም ሆኖበት ደንበኛ ጥሏቸው የመሄድ ፈተናም እንዳያጋጥማቸው ጥንቃቄ ግብአት ላይ ማድረግ ይፈልጋል። ከዛ ውጪ አገልግሎት አሰጣጡ አቀራረብ ከኢንቴሪየር ዲዛይን ከቤቱ ውበት በተጨማሪ የነሱ ሳቢነት አፒታይት ይከፍታል። በርበሬው ቢያቃጥልም የነሱ ፊት ማሳቅ አለበት፣ ማስደሰት መቻል አለበት እና
ደስ ያለው ቤት እንዲሆን የሚያደርገው ባለቤቶቹ ሰራተኞቻቸውን የሚይዙበትና እነሱም በቤት ውስጥ የሚንቀሳቀሱበት ልክ እናት ቤት ውስጥ ጉድ የምትልበት አይነት ስሜት ሊፈጥርልህ ይገባል። አበሻ በአብዛኛው እናቱ ቤት ነው ዶሮ ወጥ የለመደውና ካፌም ላይ ሲሄድ የእናቱ ቤት እንዲመስለው ስሜት መፍጠር ያስፈልጋል። የእናት ጓዳ የሚባሉ ምግብ ቤቶች በልተታቃል። እነሱ ቤት ሰው ቁጭ ብሎ በቃ ጨመረልኝ ያለ ሲበላ ነው የሚሆነውና እንደሱ አይነት ስሜት ማለት ነው። ያም እነሱንም ተወዳጅ ያደረጋቸው ባይዜ ይሄ ነው፣ ራሳቸው ስለሚሰሩ ነው። በጣም ነው እጃቸው የሚጣፍጠው፣ በጣም ምርጥ ነው። እንግዲህ ትርፋችን አላነሳን። በዚህ ቢዝነስ ላይ እንግዲህ ከ30% እስከ 50% ማትረፍ እንችላለን። ይህን ሰው ከምን አንጻር ነው መሰለ፣ ቅድም ነገር ያለው 1500 እንትን ያልከውን 2000 ብር ነው የምትሸጠው። ምግብ ሲሆን ብዙ ጊዜ በተለይ ደግሞ እንደዚህ ቶሎ ሊያልቁ ሊበሉ የሚችሉ ምግቦች ሲሆኑ ብዙ ትርፋት ይዘባቸው። ለምሳሌ በተለይ ደግሞ እንደ በየአይነት ሲሆኑ 10 ብር ይዘባቸው የሚሸጥባቸው ቢዝነሶች ናቸው። በየአይነት 20 ብር 10 ብር ይዘባቸው እንደሆነ አተርፋለሁ እያልክ የምትሰራቸው ቢዝነሶች ናቸው። እና እንደ ምግብ ስታስበው እንደ ዶሮ ወጥ ቢዝነስ አሪፍ ነው፣ እንደው አትራፊ ነው። ነገር ግን እዚህ ቢዝነስ ላይ ምን አይነት ቢዝነሶችን መጠቀም አለብን መሰለ? ቅድም እህታችን እንዳደረገችው ወጡን ሰርተ ማቅረብ የምትችል ፓኬጅ ቢኖርክ አሪፍ ነው። ለድግስ ቤቶች እንዲሁም ደግሞ ቤት ውስጥ ለምሳሌ እኔ ቤት ውስጥ አሁን ምግብ ካልሰራው ካማረኝ ዶሮ ወጥ በቃ ቢኖር ደስ ይላል። በቃ ቴካዌይ ምናምን የሚያዘጋጅ ፓኬጅ ቢኖራቸው እንደዚህ ነገሮችን መስጠት ቢችሉ እጅግ በጣም አሪፍ ቢዝነስ ነው። ስለዚህ በዚህ ቢዝነስ ላይ ተሰማሩ፣ ችግር አታውሩ። እዚህ ቢዝነስ ላይ ሞር ኦፖርቹኒቲ አለ። ኦፖርቹኒቲ ያለው ከምን አንጻር ነው መሰላችሁ? ብዙ ሰዎች አልገቡበትም። እናንተ በተለየ መንገድ እየሰራችሁ ነው። በዛ ላይ አንድ ነገር ነው የምትሰሩት። እዚህ ቢዝነስ ላይ ምናልባት ክፍተት ይፈጠራል ብዬ ማስበው ምንድነው የጾም ወቅቶች ላይ ነው። ታዲያ የጾም ወቅቶች ላይ ምን እናድርግ ብላችሁ የምታስቡ ከሆነ የሚሰሩ ሌላ ምግቦች አሉ። እነዚያ ምግቦች ማቅረብ ይቻላል። በጣም እጅግ ዘመናዊ የሆኑ የበየአይነት አይነቶች አሉ። በጣም ጽድት አድርጋችሁ በየአይነቶችን መስራት ትችላላችሁ። እነሱም በየአይነቶች ማቅረብ ትችላላችሁ። ከዛ ውጭ በፍስክ ቀን ሁል ጊዜ የምትሰሩት ዶሮ እንደሆነ መታወቅ አለበት። ስለዚህ ይህንን አገናዝባችሁ ብትሰሩ በጣም አሪፍ ነው። ከዛ ውጭ በዚህ ቢዝነስ ላይ ውጤታማ ለመሆን ወሳኙን ነገር እናልባት። ከዚህ ተጨማሪ ያው በአብዛኛው የተለመደው እህቶቻችን ናቸው በእንደዚህ አይነት ስራ ላይ ክህሎት ያላቸው። አንዳንድ ወንዶችም እጃቸው በጣም ጣፋጭ እየሆነ መጥቷል። ቢሆንም እህቶቻችን አጠንክራችሁ ይሄንን ስራ ገብታችሁ በተለይ በጣም የሚወደድላችሁ በቤት ውስጥ በአካባቢ ማህበረሰቡ ያን የሷ እያሉ የሚያደንቁ ከሆነ እባካችሁ ቤት ይዛችሁ አትቀመጡ፣ ይዛችሁ ትውጡ። ለእናንተ ነው ገበያው። በትክክል ፍፄ እንዳላችሁ እባካችሁ እህቶች በቃ ሙያው ካላችሁ ውጡ። ምግብ የሚጣፍጥልሽ ከሆነ ሽሮ ስትሰሪ የሚጣፍጥልሽ የነካሽ ሁሉ የሚጣፍጥ ከሆነ አንቺ ወጥተሽ መክፈት ያለብሽ ምግብ ቤት ነው። ሌላ ምንም እንትን የለሽም። እንደው የተሰጠሽ ተሰጥኦ እሱ ነው። እኛ ነብይ መሆን አይጠበቅብን ወይም የሆኑ ነገሮች መሆን አይጠበቅብን። ነው በቃ ያለሽ ነገር ወጥተሽ ስሪበት፣ በእንትንሽ ተጠቀሚ፣ ውጤታማ ትሆናላችሁ። ስለተከታተላችሁን ስላዳመጣችሁን ከልብ እናመሰግናለን። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ ልታደርጉ፣ ቁም ነገር መስማት የምትፈልጉ ከሆነም ደግሞ ላይክ፣ ሼር ልታደርጉ ከወዲሁ ጋብዛችኋለሁ። ለዛሬ እዚህ ጋር በቃ